ሌላኛው የጋት ጥያቄያችን ምን ይላል? ክራክ ኮድ ፐዝል ነው። የስሪ ዲጂት ሎክ ሃዝ ዘ ፎሎዊንግ ክሉስ። አጠቃላይ 3 ዲጂት ነው መልሱ የሚሆነው 1 2 3 አንሎክ ማድረጊያው 1 2 3 4 5 6 ክሎች አሉት። ከነዚህ ውስጥ ነው እንግዲህ ባለ 3 ኮድ የምናወጣው። አንደኛው ክሉ ምን ይላል? 1 ዲጂት ኢዝ ኮሬክት ኤንድ ኢን ዘ ኮሬክት ፕሌስ። ከነዚህ ከሶስቱ ዲጂቶች ማለትም 5 8 2 አሉ። ከነዚህ ውስጥ ትክክለኛ ኮዱ ከሶስቱ ውስጥ አንዱ ከነዚህ ከሶስቱ አንዱ ትክክል ነው፣ ግን የተቀመጠው ትክክለኛ ፕሌስ ጋር ነው የሚለው። ሁለተኛ 7 4 6 1 ዲጂት ኢዝ ኮሬክት በት ኢን ዘ ሮንግ ፕሌስ። ከሶስቱ ውስጥ እንዲሁ ከዚህ ውስጥም አንዱ ትክክል ነው፣ ነገር ግን የተቀመጠው ያልሆነ ቦታ ነው። ለምሳሌ 6 ቢሆን ትክክል ነው፣ ግን መቀመጥ የነበረበት ወይ እዚህ ጋር ነው ወይ እዚህ ጋር ነው። 4 ከሆነ መቀመጥ የነበረበት ወይ እዚህ ጋር ነው። 7 ከሆነ ወይ 4 ቦታ ወይ 6 ቦታ መቀመጥ የነበረበት። እዚህ ጋር ደግሞ ሶስተኛው 2 ዲጂትስ አር ኮሬክት በት ቦዝ ኢን ዘ ሮንግ ፕሌስ ይላል። ከነዚህ ውስጥ ከ2 ከ0 እና ከ4 ሁለቱ ዲጂቶች ትክክል ናቸው፣ የተቀመጡት ግን ያልሆነ ቦታ ነው ይላል። አራተኛ ምን ይላል? nothing is correct 7 8 0 ምን ውስጥ የሉም ይላል፣ ኮድ ውስጥ የሉም። ስለዚህ 7 8 0 ነው የሉም ማለት ኤክስ 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 እነዚህ ቁጥሮች አሉበትን እክሉ እየፈለግን እናስወግዳለን ማለት ነው። 7 8 0 0 ኤክስ 8 ኤክስ 7 ኤክስ። እሺ እነዚህን ሲምፕሊፋይ አደረግን ማለት ነው። ዜን አፍተር ወዴት ሄዳለሁ? 2 ዲጂትስ አር ኮሬክት ተብሎ ግን 0 የለችም እዚህ ጋር። ስለዚህ ከዚህ ውስጥ 2 ዲጂትስ አር ኮሬክት ነው የሚለው። ሁለቱ ዲጂቶች ኮሬክት ከሆኑ ማና ማን ናቸው ማለት ነው? 4 እና 2። ግን ምን ይላል? በት ቦዝ ኢን ሮንግ ፕሌስ። ስለዚህ 4 እና 2 ኮዳችን ውስጥ ኖረው ነገር ግን የተቀመጡት ሪቨርስ ፕሌስ ነው። ስለዚህ 2 እዚህ ጋር ነበረች፣ መልሱ ጋር ትሆናለች ራይት ሳይድ። 4 እዚህ ጋር ነበረች፣ ሮንግ ፕሌስ ስለሆነ 4ን አምጥቼ እዚህ ጋር አደርጋለሁ ማለት ነው። እሺ ስለዚህ ይሄን ጨረስኩ ማለት ነው። 1 ዲጂት ኢዝ ኮሬክት በት ኢን ዘ ሮንግ ፕሌስ። ከዚህ ውስጥ አንድ ዲጂት ኮሬክት ነው አለ፣ የተቀመጠው ሮንግ ፕሌስ ነው። 4 አለች፣ 4 መልሳችን ውስጥ አለች። ስለዚህ እቺ ራይት ትሆንና 7 እና 6 ኤክስ ይሆናሉ ማለት ነው። ስለዚህ 7 እና 6 ያሉበትን ቦታ ሂጂ ኤክስ አደርጋለሁ ማለት ነው። ኤክስ 7 ኤክስ። እሺ ይሄን ጨረስኩ። እሺ አሁን መሃል ላይ 4 ማጥሆንበት ምክንያት ምንድነው? 1 ዲጂት ኢዝ ኮሬክት በት ኢን ዘ ሮንግ ፕሌስ። ስለዚህ 4 ኮድ ውስጥ አለች፣ መጀመሪያም እዚህ ጋር ነበረች። እዚህ ጋር መሆን አትችልም። ምንድነው እዚህ ጋር ያለችው 4 ሮንግ ፕሌስ ላይ ተቀመጠች ስለተባለ። እሺ ወደ መጀመሪያው ክሉ ሊድ 1 ዲጂት ኢዝ ኮሬክት ኤንድ ኢን ዘ ኮሬክት ፕሌስ። 2 መሆን ትችላለች። yes 2 ኮሬክት በት ኤንድ ኦልሶ ኮሬክት ፕሌስ። 2 እዚህ ጋር ታሟላለች። ስለዚህ 1 ዲጂት ብቻ ነው ኮሬክት የተባለው። 2 ራይት ከሆነች 5ን ኤክስ ላለው ማለት ነው። እሺ ዜን አፍተር እዚህ ጋር ወደ አምስተኛው ክሉ እመጣለሁ። ማን ቀረችኝ? 2 እና 9። 1 ዲጂት ኢዝ ኮሬክት በት ኢን ዘ ሮንግ ፕሌስ። 6 2 9 2 መልሳችን ውስጥ አለች። yes ራይት ላለው ሮንግ ፕሌስ yes። አሁን እቺ ሮንግ ፕሌስ ባትባል ኖሮ 2 እዚህ ጋር መሆን ትችል ነበር። ነገር ግን ሮንግ ፕሌስ ስለተባለች እቺኛው 2 እቺ ነች ብለን እንወስዳለን። ስለዚህ ይሄን ቦታውንም በ2 መሙላት አንችልም። ቀጣይ ወዴት እመጣለሁ? እሺ ስለዚህ 2 ራይት ከሆነች 9ን ኤክስ አደርጋለሁ። ወደ 6ኛው እመጣለሁ። 6ኛው ላይ ምን ይላል? 1 ዲጂት ኢዝ ኮሬክት ኤንድ ኢን ዘ ኮሬክት ፕሌስ። 7ን ከዚህኛው ተነስተን ኤክስ ብለናል። 1 ዲጂት ኮሬክት በት ኢን ዘ ሮንግ ፕሌስ 2 ነበረች፣ 9ን ኤክስ ስላል እዚህ ጋር 9ን ኤክስ ስላለው ስለዚህ
መሃል ላይ ያለችዋ ኮሬክት ዋን ዲጂት ኮሬክት ፕሌስ የተባለችው ማለት 3 ነች ማለት ነው። 3 ነው መጣና እዚህ መሃል ላይ ያረጋታለሁ ማለት ነው። ስለዚህ አንሎክ ማድረጊያ ኮድ ማን ማለት ነው ኮምቢኔሽን ላይ 4 3 2 ይሆናል ማለት ነው።